ከደስታ ሰላም ይሻላል። ብዙ ጊዜ ዳውን ስንሆንና ነገሮች ዝብርቅርቅ ምናምን ሲሉብን የምንፈልገው ነገር ሀይ መሆናችንን በቃ ወተን ዘና ብለን ምናምን ደስታ መፍጠር ነው የምንፈልገው፣ ከሀዘን ለመውጣት ደስታ መፍጠር። ያ ግን ለምሳሌ ነገርየው እስካልተፈታ ድረስ ማለት ነው ወደ ላይ ይወስደንና በንጋታው ደግሞ የሚደብር ስሜት ውስጥ ይከተናል። ስለዚህ በሀዘን ጊዜ ወይም በደበረን ጊዜ ዳውን በሆንን ጊዜ ማለት ነው ኢንቴንሽናሊ መፈለግ ያለብን ሰላምን ነው። ደስታ የሆነ ነገር አገኘው ፌቨር ተደረግኩ ከሚለው ነገር የሚመነጭ ነው። የሆነ ነገር አገኘው፣ የሆነ ሰው ወደደኝ፣ የሆነ ነገር ተሳካልኝ ከሚለው ነገር ማለትም ፕላስ የሆነ ነገር ጌን አደረግኩ ፌቨር ተደረግኩ ሆነልኝ ከሚለው ነገር ጋር የሚያያዝ ስሜት ነው። ሀዘን ደግሞ ከተቃራኒ አልሆነልኝም፣ አልረባም፣ አልተመቸኝም፣ አልተሳካልኝም ምናምን ከሚለው ማለት ነው። ሰላም ግን መሀል ላይ የሆነ ስሜት ነው። ነገሮችን እንዳሉ መቀበል የሚያመለክት ነገር ነው እና ምንም ትርጉም አይፈልግም ሰላም። ለምሳሌ እኔ ጠይም ነኝ በቃ ጠይም ነኝ፣ አስቀያሚ ጠይም ነኝ፣ ቆንጆ የሆነ ሚኒንግ ሳንሰጠው ስንቀር ነው ሰላም ላይ የምንሆነው ማለት ነው። እና ያ ስቴብል የሆነው ግራውንድ ከዛ በኋላ ስሜቶቻችንን ወደ ፈለግነው የመውሰድ አቅም ይሰጠናል። ትንሽ ማርክ ካደረግነው ኔጌቲቭ ትንሽ ደበር ይለናል፣ ትንሽ ማርክ ካደረግነው ፖዚቲቭ ትንሽ ደስ ይለናል። ግን ኮመን ግራውንዱ ማለት ዋነኛው መቀመጫው የሚሆነው ሰላም፣ ነገሮችን እንዳለ ስንቀበል ማለት ነው። ስለዚህ ኢንቴንሽናሊ መሄድ ያለብን ወደ ደስታ ሳይሆን ወደ ሰላም ነው።